የተከበራችሁ አድማጭ ተመልካቾቻችን እንኳን በድጋሚ ወደ ቻናላችሁ በሰላም መጣችሁ እያልን በአዳዲስ እንዲሁም ሰበር መደመጥም ጭምር ባለባቸው መረጃዎች ተመልሰናል። አብራችሁ እንድቆዩ በአክብሮት እየጋበዝኳችሁ በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። ሩሲያ የኢራንን የበለጸጉ ዩራኒየም ለመረከብ የሚያስችል አዲስ እቅድ አቀረበች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጦርነቱ ሊያበቃ ተቃርቧል ሲሉም ተናገሩ። ኢራን ላይ የሚካሄዱ ተልዕኮ የሚያበቃው ገዢው አካል ሲወገድ ብቻ ነው ሲል የሞሳዱ ከፍተኛ መሪም ተናገረ። አሜሪካን መስመር አስይዙልን ሲል የኢራኑ ፕሬዝዳንት ለአውሮፓ ጥብቅ ጥሪም አቀረበ። ዝርዝር መረጃዎች አሉን፣ አብራችሁን ስትቆዩም የምታዳምጧቸው ይሆናሉ። እነዚህንና ሌሎች መደመጥ ያለባቸው መረጃዎችን ዘመተናል። በመሆኑ አብራችሁ እንድቆዩ በአክብሮት እየጋበዝናችሁ በቀጥታ ወደ ዝርዝር መረጃዎቻችን እንሸጋገራለን። የአሜሪካና የኢራን ባለስልጣናት በፓኪስታን ሊገናኙ መሆኑን ትራምፕ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኒውዮርክ ፖስት ጋር ባደረገው ቃለ ምልልስም ከኢራን ጋር የሚደረገው ድርድር በሚቀጥሉት 2 ቀናት ውስጥም በፓኪስታን ሊካሄድ እንደሚችል ገልጸዋል። ትራምፕ ማክሰኞ ዕለትም በስልክ ባደረጉት ቆይታ በሚቀጥሉት 2 ቀናት ውስጥም አንድ ነገር ሊከሰት ይችላል፣ እኛም ወደዚያ የመሄድ ዝንባሌ አለን ሲሉም ተደምጠዋል። ይህ መግለጫ በቀጠናው ያለውን ዲፕሎማሲያዊ ውጥረት ሊያረግበው ይችላል ተብሎ ተስፋ ተጥሎበታል። ይሁን እንጂ ትራምፕ ቀደም ብለው በሰጡት ሌላ አስተያየትም አሜሪካ ለወደፊት የሰላም ንግግሮች ወደ ፓኪስታን እንደማትመለስ ተናግረው እንደነበረም ጋዜጣው አስታውሷል። በወቅቱም ትራምፕ ሲናገር ነገሮች የተከናወኑ ነው፣ ግን ትንሽ እየዘገዩ ይመስላል። ስብሰባችን እዚያ የምናደርገው አይመስለኝም፣ ምናልባትም ወደ ሌላ ቦታ እንሄዳለን፣ ሌላ ያሰብነው ቦታ አለ በማለትም መድረኩ ሊቀየር እንደሚችል ጠቁመው ነበረ። አሁን የተሰጠው አዲስ መረጃ ግን በሁለቱ ሀገራት መካከል ያለው ግንኙነት ወደ አዲስ ምዕራፍ የተሸጋገረ መሆኑን የሚያሳይ እንደሆነና ትራምፕም ነገሮችን የተከናወኑ ነው በማለትም ሂደቱ ቀርፋፋ ቢሆንም ውጤት እየታየበት መሆኑን ገልጸዋል። በ2 ቀናት ውስጥ በፓኪስታን ይካሄዳል የተባለው ስብሰባ በአሜሪካና በኢራን መካከል ለዓመታት የዘለቀውን ቅራኔ ለመፍታት ትልቅ እድል እንደሚሆንም ይጠበቃል። ሩሲያ የኢራንን የበለጸጉ ዩራኒየም ለመረከብ የሚያስችላትን አዲስ እቅድ አቀረበች። አሜሪካ በሆርሙዝ የባህሮች መጥለያ በጣለችው አዲስ እገዳ ምክንያትም በየቀኑ የሚመረተው 2 ሚሊዮን በርሜል የኢራን ነዳጅ ከዓለም ገበያ ሊቋረጥ መሆኑም ተገልጿል። ሩሲያ ይህን እርምጃ የዓለም ገበያ የሚረብሹና ያልታሰበበት ስትል አጥብቃ የተቃወመች ሲሆን፣ በሌላ በኩል ግን የኢራን የበለጸገ ዩራኒየም እርሷ ለመረከብ የሚያስችላትን አዲስ እቅድ አቅርባለች። ይህ የሞስኮ እቅድ በሁለቱ ሀገራት መካከል ያለውን የኒውክሌር ውጥረት ለማርገብ ያለመ መሆኑም ተመላክቷል። ባለፈው ቅዳሜ በኢስላማባድ የተደረገው የኢራንና የአሜሪካ ድርድር በሆርሙዝ ሰርጥ ክፍያና በዩራኒየም ማበልጸግ ጉዳዮች ላይ ስምምነት ሳይደረስበት መቋረጡም ይታወሳል። ኢራንም የዩራኒየም ማበልጸግ ደረጃዋን ወደ 60 በመቶ በማሳደግ ለኒውክሌር ጦር መሳሪያ ዝግጅት መቃረቧ ቢነገርም አሜሪካ ፕሮግራሙ እንዲቆም የምታደርገውን ግፊት ግን ውድቅ አድርጋለች። የሩሲያ ጣልቃ ገብነትም ይህንን ዲፕሎማሲያዊ ቀውስ ለመፍታት እንደ አማራጭ የቀረበ መሆኑም ተገልጿል። በተያያዘ መረጃ ወደ ኢራን የሚያመሩ መርከቦች ተገደው እንዲመለሱ መደረጋቸው ተሰማ። አሜሪካ በኢራን የወደብ ዳርቻ ላይ የጣለችውን ጥብቅ የባህር ላይ እገዳ ተከትሎ በመጀመሪያዎቹ 24 ሰዓታት ውስጥ ምንም አይነት መርከብ እገዳውን ጥሶ አለማለፉን የአሜሪካ ማዕከላዊ እዝ ሴንትኮም አስታውቋል። ይህንን እገዳ ለማስፈጸም ከ10 ሺህ በላይ ወታደሮች፣ በርካታ የጦር መርከቦችና አውሮፕላኖችም የተሰማሩ ሲሆን ወደ ኢራን ሊያቀኑ የነበሩ 6 የንግድ መርከቦችም ከአሜሪካ ኃይሎች ጋር በተሰጣቸው ትዕዛዝ መሰረትም ጉዟቸውን አቃርጠው ወደ መጡበት እንዲመለሱም ተደርጓል። ይሁን እንጂ ሴንትኮም ማንም አላለፈም ቢልም የቢቢሲ ክትትል መረጃ ግን የተለየ ነገር እያሳየ ይገኛል። እንደ ቢቢሲ ዘገባ ከሆነ እገዳው ከጣለ በኋላ 4 ከኢራን ጋር ግንኙነት ያላቸው መርከቦችም የሆርሙዝ ባህረ ሰላጤን አቋርጠው አልፈዋል ብሏል። አሜሪካ እገዳውን ወደ ኢራን በሚገቡና በሚወጡ በማንኛውም መርከቦች ላይ ተፈጻሚ እንደሚሆኑ ብታረጋግጥም ከኢራን ጋር ንክኪ የሌላቸው መርከቦች ግን በነፃነት መንቀሳቀስ እንደሚችሉና አስፈላጊውን ድጋፍ እንደምታደርግም ገልጻለች። በመካከለኛው ምስራቅ በቀጠለው በዚሁ ጦርነት የአሜሪካው ፕሬዝዳንት ዶናልድ ትራምፕ
ጦርነቱ ሊያበቃ ተቃርቧል ሲሉም ተደምጠዋል። ትራምፕ የኢራን ጦርነት ሊያበቃ ተቃርቧል ሲሉም ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የጀመሩትን ጦርነት ሊያበቃ ተቃርቧል ሲሉም ለፎክስ ኒውስ ተናገሩ። ትራምፕ ለፎክስ ኒውስ የሰጡት ቃለ ምልልስ የሚተላለፈው 7 ሰዓት ላይ ቢሆንም በማስታወቂያ ላይ ግን ጦርነቱ ሊያበቃ የተቃረበ ይመስለኛል ሲሉም ተደምጠዋል። ትራምፕ ይህንን ያሉትን በቀጣዮቹ 2 ቀናት ውስጥም ከኢራን ጋር ኢስላማባድ ተገናኝተው የተጀመረው ውይይት እንደሚቀጥሉም ከተናገሩም በኋላ ነው። በተከታዩ መረጃችን ኢራን ላይ የሚካሄዱ ተልዕኮ የሚያበቃው ገዢው አካል ሲወገድ ብቻ ነው ሲል የሞሳዱ መሪ ተናገረ። የእስራኤል ደህንነት ተቋም ሞሳድ ዳይሬክተር ዴቪድ ባርኒያ እንደተናገሩት ከሆነ በኢራን ላይ የሚካሄደው የስለላና የጥቃት ተልዕኮ የሚያበቃው አሁን ላይ ያለው የሀገሪቱ ገዢ አካል ሲወገድ ብቻ እንደሆነም ገልጸዋል። በቅርቡ በተካሄደው የአሜሪካና እስራኤል የጋራ ዘመቻ ወቅትም ሞሳድ በቴህራን እምብርት ውስጥም ስራዎችን ሲያከናውን እንደነበረ ያስታወቁት ዳይሬክተሩ ይህም እስራኤል ሊያሰጉ የሚችሉ የሚሳኤል ማከማቻዎችን ለመምታት የሚያስችል ትክክለኛ መረጃ ለአየር ኃይሉ ለማቅረብ እንደረዳውም ገልጸዋል። ባርኒያ ይህንን ንግግር ያደረጉትም በሆሎኮስት መታሰቢያ ስነስርዓት ላይ ሲሆን እስራኤል ሊጋረጥባት በሚችለው ህልውና የሚፈታተን ስጋት ፊት ዝም ብለን እንደማትቆም እንደማናይም አጽንኦት ሰጥተዋል። ምንም እንኳን የቅርብ ጊዜ ጥቃቶች የተሳኩ ቢሆኑም ተልዕኳቸው ገና አልተጠናቀቀም በማለትም ከጥቃቶች በኋላም ተጨማሪ ኦፕሬሽን ታቀዱ መሆናቸውንም ጠቁመዋል። እንደ ሞሳድ ኃላፊው ገለጻ የደህንነት መስሪያ ቤት በኢራን ውስጥም የሚደረገውን ጣልቃ ገብነት የሚያበቃው ይህ አክራሪ አገዛዝ ሲተካ ብቻ ነው ብለዋል። እስራኤል የኢራንን የአስተዳደር ለውጥ እንደ ዋነኛ የደህንነት ግብ አድርጋ የያዘችው መሆኑን ያመላከተው ይህ ንግግር በቀጠናው ያለው ውጥረት ይበልጥ ሊያባብሰው እንደሚችልም ይጠበቃል። አሜሪካ መስመር አስይዙልን ሲሉ የኢራን ፕሬዝዳንት ለአውሮፓ ጥሪ አቀረቡ። የኢራኑ ፕሬዝዳንት መሱድ ፔሽኪያኒ ከፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ጋር በስልክ ባደረጉት ውይይትም አውሮፓ አሜሪካን ወደ ስምምነት ጠረጴዛ እንድትመጣ ጥሪ አቅርበናል። ፕሬዝዳንቱ እንደገለጸው ከሆነ በባለሙያዎች ደረጃ የጋራ መግባባት ላይ ቢደርስም የአሜሪካ ከፍተኛ ባለስልጣናት ከመጠን ያለፈ ፍላጎትና የፖለቲካ ቁርጠኝነት ማጣት ለስምምነቱ መዘግየትም ምክንያት ሆኗል ብሏል። ኢራን አሁንም ቢሆን ዓለም አቀፍ ደንቦቹን የተከተለ ድርድር ለማድረግ ዝግጁ መሆኗንም ገልጸዋል። ፕሬዝዳንት ፔጂኪያኒ ዛቻ፣ ጫናና ወታደራዊ እርምጃ ችግሩን ከማወሳሰብ ባለፈ መፍትሄ እንደማያመጣም አስጠንቅቀዋል። ኢራን ብሔራዊ ጥቅሟን ባከበረ መልኩ ለንግግር ሁልጊዜም ክፍት መሆኗን የገለጹት ፕሬዝዳንቱ አውሮፓ ዋሽንግተንን ወደ ዲፕሎማሲ ማዕቀብ በመግፋትም ንቁ ሚና እንድትጫወትም ጠይቀዋል። ይህ በቀጠናው እየናረ የመጣው ውጥረት ለማርገብ ብቸኛው አማራጭ መሆኑንም አመላክተዋል። በመጨረሻ ኢራን በሆርሙዝ የባህር ወሽመጥ ላይ አስተማማኝ የባህር ላይ ትራፊክ እንዲኖርም ከፍተኛ ጥረት ስታደርግ መቆየቷን ፕሬዝዳንቱ አስታውሰዋል። ይሁን እንጂ በዚህ ወሳኝ ውሃ መስመር ላይ የሚቃጣ ማንኛውም ስጋት በዓለም አቀፍ ንግድ ላይ ከባድና ሰፊ መዘዝ እንደሚያስከትል በማሰብ አሜሪካ እየወሰደች ያለችውን እርምጃ በተዘዋዋሪም ኮንነዋል። ውድ አድማጭ ተመልካቾቻችን በዚህ መረጃ ሰዓት ይዤላችሁ የመጣሁት መረጃ ይህንን ይመስላል። በቀጣይ በተረጋገጠ እንዲሁም ደግሞ መደመጥም ጭምር ባለበት መረጃ እስክንገናኝ ድረስ ለአሁኑ በዚህ አበቃን። ሰናይ ጊዜን ተመኘን።